ጊዜው የሶሻል ሚዲያ ነው። በዚህ ጊዜ ሶሻል ሚዲያን ሲሪየስሊ ወስደው እየሰሩም ካልሆነ ወይም ደግሞ የመስራት ሀሳብ ካላችሁ ይህ ቪዲዮ ለእናንተ ነው። በዛሬው ቪዲዮ መሰረታዊ ልናቃቸው የሚገባ ሶሻል ሚዲያን መጠቀማችን የሚሰጡን ጥቅሞችንና እንዲሁም ደግሞ እንዳንሰግጥ የሚያደርጉንን ዋና ዋና ነጥቦች እናያለን። በዚህ ቪዲዮ መጨረሻም እኔ የጀመርኩበትን ምክንያቶች እንዲሁም ደግሞ እናንተ እስካሁን እንዳትጀምሩ ያረጋችሁን ምክንያቶች በሰፊው እስከ መፍትሄያቸው እናወራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም ሳምሶ ባላለው ዩቲዩብ ላይ የተለያዩ ኤዱኬሽናል እና ቢዝነስ ኮንቴንቶችን ለማየት የምትመጡ ከሆናችሁ ሰብስክራይብ ያረጋችሁ። በዚህ ቻናል ላይ ስኪላችንን እንዴት ነው የምናዳብረው እንዲሁም ደግሞ ስራችንና ቢዝነሳችንን እንዴት ሶሻል ሚዲያና ኤአይን በመጠቀም ማሳደግ እንችላለን ስለሚለው በሰፊው የምናወራበት ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያረጋችሁ እንዲሁም ደግሞ ቤተሰብ ከሆናችሁ ይህን ቪዲዮ ላይክ በማድረግ ቪዲዮን እንጀምር። በአሁኑ ሰዓት ሶሻል ሚዲያ ላይ በስነ ስርዓት አለመስራት ዋጋ እንደሚያስከፍል ሁላችንም እናውቃለን። አት ዘ ሴም ታይም ሶሻል ሚዲያ ላይ የሚሰሩ ሰዎች ስራቸውንና አቅማቸውን ሶሻል ሚዲያ ላይ የሚያስተዋውቁ ሰዎች ህይወታቸውን እየቀየሩ እንደሆነ ግልጽ ነው። ስለዚህ እናንተ ሶሻል ሚዲያ ላይ እንድትሰሩ የሚያደርጓችሁ ወይም ደግሞ እኔ ሶሻል ሚዲያ ላይ በስነ ስርዓት ኮንቴንት ክሬት ለማድረግ ያስቻሉኝን ትልልቅ ምክንያቶች እናያለን ማለት ነው። የመጀመሪያው የሚሆነው ግልጽ የሆነው ነገርና ሁላችንም የምናውቀው ሜኪንግ መኒ ነው፣ ገንዘብ ለመስራት። እዚህ ነገር ላይ ብዙ ማውራት አይጠበቅብኝም። እንደምናውቀው ሶሻል ሚዲያ ላይ በጣም በብዙ አይነት ወይ ገንዘብ ሜክ ማድረግ ትችላላችሁ። ዩቲዩብ ላይ ስንመጣ መኒታይዝ በማድረግ ገንዘብ ልትከፈሉ ትችላላችሁ። ቲክቶክ ላይ በጊፍት ገንዘብ ትሰራላችሁ። እንዲሁም በአብዛኞቹ የሶሻል ሚዲያ ፕላትፎርሞች ላይ በሰራችሁ ቁጥር የተለያዩ ገንዘብ የምታመጣቸው ወዮችን እንደ መዘርጋት ማለት ነው። ከነዚህ መካከል በተለያዩ የማስታወቂያ ስራዎች ሊሆን ይችላል፣ ኮርስ በመሸጥ ሊሆን ይችላል፣ እንዲሁም ደግሞ ሰርቪሳችሁን ኦንላይን በመሸጥ የተለያዩ ገንዘብ የምታመጡባቸው ሲስተሞች እንዳሉ ግልጽ ነው። በሁለተኛ የምናገኘው ደግሞ ከተመልካችነት አልፎ ወደ ኮንቴንት ፈጣሪነት መቀየር የምንችልበትን አቅም ስለሚሰጠን ነው። እንግዲህ አብዛኛውን ጊዜ እኔንም ጨምሮ ብዙዎቻችን ስልካችን ላይ ስክሮል በማድረግ የተለያዩ ኮንቴንቶችን በማየት ብዙ ሰዎች ሲሳካላቸው፣ ብዙ ሰዎች የሆነ ደረጃ ሲደርስላቸው፣ ብዙ ሰዎች የራሳቸውን ስራና ቢዝነስ ሲያሳድጉ እያየን ነው። ነገር ግን እኛ ከተመልካችነት አልፎ ክሬተር የምንሆንበትን አቅም ይሰጠናል ማለት ነው። ስለዚህ ዋናው የሶሻል ሚዲያ ላይ መስራታችሁ ጥቅም ከተመልካችነት ወደ ኮንቴንት ክሬተር መቀየራችሁ ነው። ይህ ደግሞ ማለት ቅድም እንደነገርኳችሁ ሜኪንግ መኒ የምታደርጉበትና እንዲሁም ደግሞ አሁን ቀጣይ የምዘረዝርላችሁን ዋና ዋና ነጥቦች እንድታሳኩ ይረዳችኋል ማለት ነው። ስለዚህ አብዛኛውን ጊዜ አሁን ላይ በተደረገ ጥናት አብዛኛውን ፐርሰንት የሚይዘው ተመልካች ነው። ስለዚህ ከነዚህ መካከል ላለመሆንና ራሳችሁ እንደ ኮንቴንት ክሬተር ህይወታችሁን የተሻለ ቦታ ለማድረስ የሚያስችላችሁን አቅም ስለሚሰጣችሁ ነው ማለት ነው። ሶስተኛ ላይ የምናገኘው ደግሞ ቢልዲንግ ፖርትፎሊዮ ነው። እዚህኛው ላይ ዋናው ሶሻል ሚዲያ ላይ የመስራታችን ጥቅም ምንድነው? ስለምንሰራው ቢዝነስ ሊሆን ይችላል፣ ስለምንሰጣቸው ሰርቪሶች ሊሆን ይችላል፣ እንዲሁም ደግሞ የራሳችንን ስራ ለማስተዋወቅ ሶሻል ሚዲያ መጠቀም እንደ ፖርትፎሊዮ ያገለግለናል ማለት ነው። ይህ ማለት ምን ማለት ነው? ክላይንቱ ወይም ደግሞ የሚያሰራን ሰው በቀላሉ እኛን ትረስት እንዲያደርግ ስራዎቻችንን በቀላሉ እንዲረዳ ያደርጋል ማለት ነው። ለምሳሌ እንበልና አንድ ሰው ግራፊክስ ዲዛይን የሚሰራ ከሆነ የግራፊክ ዲዛይን ኮርሶችን በማዘጋጀት ሊሆን ይችላል፣ የተለያዩ ቱቶሪያሎችን በመስራት ሶሻል ሚዲያ ላይ በሰራ ቁጥር አንድ ሰው ስለሚሰራው ስራ አቅሙ ምን ያህል እንደሆነ ያለውን ፖቴንሻል እዛ ላይ መረዳት ይችላል ማለት ነው። እዚህ ጋር ተያይዞ አንድ ልነግራችሁ የምፈልገው ነገር ግዴታ ቪዲዮአችሁ በጣም ቫይራል ወይም ደግሞ ሃይ ሰብስክራይበር ያለው መሆን አይጠበቅበትም። አንድ ቪዲዮም ሰራችሁ፣ ሁለት ቪዲዮ እያንዳንዱ እናንተን አቅማችሁን ሊገልጽላችሁ የሚችል ቪዲዮ ነው ማለት ነው። ከዚህ በፊት አንድ ጓደኛዬ ለዩቲዩብ ቪዲዮ ኤዲተር ሰው ይፈልጋል። ክላይንት ያለው አሜሪካ ነው። አንድ ጎበዝ ቪዲዮ ኤዲተር እፈልጋለሁ ብሎ ጓደኛዬን ይነግረዋል ማለት ነው። ጓደኛዬም ደግሞ የኔን ስልክ ይሰጠውና ኮንታክት አድርገው ብሎ ቴክስት ያደርግልኛል። በመቀጠል እኔ ምንድነው ያደረኩት? ቴሌግራም ላይ ሄጄ ሃይ እንትና ባላለሁኝ እንደዚህ አይነት ኮንቴንቶችን የሚሰራልኝ ሰው ፈልጋለሁ ብለህ ነበረ እና ያ ሰው እኔ ነኝና ምንድን ነበረ ስራው ብዬ ቴክስት አደረኩለት ማለት ነው። እና ምንድነው ሪስፖንዱ የነበረው? ወዲያው አይቶት ቴክስቱን አልመለሰልኝም። አንድ ቀን አለፈው ማለት ነው። የሚቀጥለው ቀን ምንድነው ያደረኩት? ቀጥታ ዩቲዩብ የሰራሁትን አንድ ቪዲዮ ሊንክ ላኩለት ማለት ነው። ወዲያው ፖርትፎሊዮ ሆኖ ድጆዋለሁ አለ። ወዲያው ደወለልኝ። ከዛ በኋላ ቀጥታ ያ ሰውዬ ጋር ስራ አገኘሁኝ ማለት ነው። እና ይሄ ነገር ማለት እያንዳንዱ የምትሰሯቸው ቪዲዮዎች እናንተን ፖርትፎሊዮአችሁን ቢውልድ እንድታረጉ በጣም ያግዛችኋል። ግዴታ ቫይራል እስክትወጡ መጠበቅ አይጠበቅባችሁም። እና ፖርትፎሊዮአችሁን ደግሞ በቀላሉ ቢውልድ አረጋችሁ ማለት ትረስት ላይ ሰራችሁ ማለት ነው። ስለዚህ በቀላሉ ክላይንት ለማግኘት የሚያስችላችሁን አቅም አገኛችሁ ማለት ነው።
በአራተኛ ደረጃ ደግሞ የምናገኘው ፐርሰናል ግሮዝ ነው። ሶሻል ሚዲያ ላይ መስራታችሁ በጣም ትልቁ አድቫንቴጃችሁ ምንድነው? ኤቭሪ ታይም ኮንቴንት በሰራችሁ ቁጥር ከኮንፈርት ዞናችን እንወጣለን። ስለዚህ ከኮንፈርት ዞናችን ወጣን ማለት ደግሞ ቱዋርድ አወር ጎል ወይም ደግሞ ለሰክሰስ እንቀርባለን። በዛም ልክ ደግሞ ስራችንን ባስተዋወቅን ቁጥር ኪመን የምናደርግበትን ወይ እንዘረጋለን ማለት ነው። ስለዚህ አንዱ በነፊት ደግሞ የሚሆነው ምንድነው? ፐርሰናል ግሮዛችንን እንድናሳድግ ይረዳናል ማለት ነው። ይህ ጋር ተያይዞ ምን አይነት ነገሮችን ልናሳድግ እንችላለን? ካሜራ ላይ በስነ ስርዓት ቪዲዮ የመስራት፣ የቪዲዮ ኤዲቲንግ አቅማችንን፣ ተምኔል የመስራት፣ ታይትል እንዲሁም ኮንቴንት ክሪኤሽን ጋር የተያያዙ ኢቭን ቢዝነስ ጋር የተያያዙ ስራዎችን በየቀኑ እንድናሻሽል ያግዘናል ማለት ነው። ለምሳሌ አንድ ቪዲዮ ኤዲተር ሶሻል ሚዲያ ላይ ቪዲዮ ኤዲት እንደሚያደርግ ራሱን ቢያስተዋውቅ ወይም ደግሞ ራሱን ስራ እንትን ቢል ደሞር እንደዚህ አይነት ስራ በመጣለት ቁጥር ራሱ ላይ በጣም እየሰራ የተሻለ አውትፑት ፕሮዲውስ እያደረገ ራሱ ላይ እንዲሰራ ያግዘዋል ማለት ነው። ስለዚህ ሶሻል ሚዲያ ላይ በስነ ስርዓት መስራታችሁ በጣም ራሳችሁ ላይ አፕዴት እንድታረጉ ያግዛችኋል ማለት ነው። አት ዘ ሴም ታይም የሚመጡት ፕሮጀክት የሚመጡት ስራዎች ደግሞ እናንተን ዲፋይን ስለሚያደርጓችሁ ኤክስትራ የሆነ ኖሌጅ እንድታቁ፣ ኤክስትራ የሆነ ነገር እንድትሰሩ፣ ኢቭን ትልልቅ ክላይንቶች ጋር እንዲያገናኛችሁ እድል የሚሰጡ ስለሆኑ በእነዚህ ምክንያቶች እናንተን እንድትጠነክሩ ያግዛችኋል ማለት ነው። በአምስተኛ ደረጃ ላይ የምናገኘው ደግሞ ፐርሰናል ብራንዳችንን የምናሳድግበት ወይ ነው። ስለዚህ ፐርሰናል ብራንዲንግ ከዚህ በፊትም ሜንሽን ያደረኩት ቪዲዮ ላይ ገብታችሁ ማየት ትችላላችሁ። አንድ ሰው በተደጋጋሚ ኮንቴንት ክሬት እያደረገ በመጣ ቁጥር ፐርሰናል ብራንዱንና ቢዝነስ ብራንዱን መገንባት ይችላል። ያ ማለት ደግሞ ሰዎች በሂደት እናንተን ትረስታቸውን እያሳደሩ የተለያዩ ክላይንቶችን በቀላሉ አትራክት ማድረግ ትችላላችሁ። ሶሻል ሚዲያ ላይ ከምናውቃቸው ሰዎች መካከል የተለያዩ ሰዎች ሶሻል ሚዲያ ላይ ኮንቲኒየስሊ ስለሚሰሩ ፐርሰናል ብራንዳቸውን ገንብተዋል ማለት ነው። ይህ ደግሞ ማለት ምን ማለት ነው? የራሳቸውን ቢዝነስ ላውንች ሲያደርጉ ወይም ደግሞ የራሳቸውን ሰርቪስ ኦፈር ሲያደርጉ እነዚህ ሰዎች ወይም ደግሞ ካስተመሮቻቸው ወይም ደግሞ ኮሚኒቲው ኦልሬዲ ያን ትረስት የሆነ ፐርሰናል ብራንድ ስለገነቡ በቀላሉ እነሱ ጋር ይሄዳል ማለት ነው። ስለዚህ ፐርሰናል ብራንዳችሁን ስትገነቡ ቢዝነሳችሁን ብቻ ሳይሆን በጣም የተሻለ ገንዘብ ሜክ የምታረጉበትን ትልቅ ብራንዶች ጋር ዲል የምታረጉበትን መንገድ እንደመፍጠር ነው። ስለዚህ ትልቁ አድቫንቴጃችን ደግሞ ሶሻል ሚዲያ ላይ የሚሆነው ፐርሰናል ብራንዳችንን ክሬት ማድረግ ነው ማለት ነው። በስድስተኛ ደረጃ ላይ የምናገኘው ደግሞ ክሬቲቪቲያችንን የምናሳድግበት ወይ ነው። እንደምታውቁት ሶሻል ሚዲያ ላይ ኮንቴንት እየሰራችሁም ሆነ ስራችሁን እያስተዋወቃችሁ ቢሆንም የመጀመሪያ የሰራችሁት ቪዲዮና ለመቶኛ ጊዜ የሰራችሁት ቪዲዮ በጣም ይለያያል። ይህ ማለት ምን ማለት ነው? ለመጀመሪያ ጊዜ የሰራችሁት ቪዲዮ ለምሳሌ ስታወሩ ሊሆን ይችላል። ተምኔል ዲዛይናችሁ፣ ቪዲዮ ኤዲቲንጋችሁ፣ ፕሬዘንት የምታደርጉበት ወይ ስቶሪ ቴሊንጋችሁና ከመቶ ቪዲዮ በኋላ ደግሞ የሚኖራችሁ ኤክስፒሪየንስ በጣም ይለያያል ማለት ነው። ስሩ ፕሮሰስ የምታዳብሯቸው በጣም ልብ የማትሏቸውን እውቀቶች በመሃል ታገኛላችሁ ማለት ነው። ይህ ማለት ደግሞ ቢዝነሳችሁን ራን እያረጋችሁም ሆነ ፐርሰናል ብራንዳችሁን እያሳደጋችሁ ከሆነ በሂደት እነዚህን ነገሮች እያዳበራችሁ ያ ኮንቴንት መስራታችሁ በጊዜ የተለያዩ እውቀቶችን አፕዴት እንድታረጉ፣ የተለያዩ ሰዎች ጋር እንድትገናኙ፣ የተለያዩ ነገሮችን እንድትሰሩ ስለሚያግዛችሁ በተደጋጋሚ በሰራችሁት ቁጥር የክሬቲቪቲ ሌቭላችሁን በጣም ያሳድገዋል ማለት ነው። ሶሻል ሚዲያ ላይ መስራታችን የክሬቲቪቲ ሌቭላችንን በጣም እንዲያድግ፣ የተለያዩ ነገሮችን ሪሰርች እንድናደርግ፣ የተለያዩ ኮንቴንት ለመስራት የሚያስችሉንን እውቀቶች እንድንሸምት እንዲሁም ደግሞ የተለያዩ ሰዎች ጋር እንድንሰራ የሚያስችለንን የክሬቲቪቲ ሌቭል ማሳደግ እንችላለን ማለት ነው። በሰባተኛ ደረጃ ላይ የምናገኘው ኢምፓክት የምንፈጥርበትን ጥበብ ማግኘት ነው። አሁን እዚህ ለምሳሌ በፕሮክሬተር ሚዲያ ላይ ሰዎች የተለያዩ ስኪላቸውን አዳብረው አይምሯቸውን በመቆጣጠር ስራቸውንና ፐርሰናል ብራንዳቸውን በሶሻል ሚዲያና ኤአይን በመጠቀም እንዴት ማሳደግ እንደሚችሉ የሚያግዝ የዩቲዩብ ቻናል ነው። ስለዚህ ዩቲዩብ ቻናል በዚህ ቶፒክ ላይ በተደጋጋሚ በሰራው ቁጥር ቢዝነስ ያላቸውን ሰዎች ቢዝነሳቸው እንዲያድግ ወይም ደግሞ ገና ተማሪም ከሆኑ ደግሞ የተለያዩ ስኪሎችን እንዲያዳብሩ እንዲሁም ደግሞ የተለያዩ ሙያ ባለቤት እንዲሆኑ የሚያግዝ ቻናል ነው ማለት ነው። ይህ ማለት ደግሞ በአብዛኛው ላይ ኢምፓክት የመፍጠር አቅም ይኖረዋል ማለት ነው። አሁን ላይ ሶሻል ሚዲያ ላይ ከምታያቸው በጣም አሪፍ ላይ ካሉ ሰዎች መካከል አብዛኞቹን አይታችሁ ከሆነ ኮርስ በመሸጥ ሊሆን ይችላል፣ ሰዎችን ጋይድ በማድረግ በመምከር እንዲሁም ደግሞ የላይፍ ኤክስፒሪየንሳቸውን ሼር በማድረግ በጣም ሃይ የሆነ ፎሎወር ወይም ደግሞ ሃይ የሆነ ሰብስክራይበር በማግኘት እነዚህን ሰዎች ኢምፓክት በመፍጠር ቦታቸው እንዲቀየር እየረዱ ነው ማለት ነው። ስለዚህ ዋናው ነገር ልንረሳው የማይገባ ነገር ሶሻል ሚዲያ ላይ በሰራን ቁጥር ፎሎወራችን ወይም ደግሞ ኮሚኒቲያችን ላይ ኢምፓክት ማሳደር እንችላለን። በስምንተኛ ደረጃ ላይ የምናገኘው ሂስቶሪ ኤንድ ሌጋሲያችንን ማስጠበቅ ነው።
ሶሻል ሚዲያ ላይ አሰ ኮንቴንት ክሬተር የምትሰሩ ከሆነ ለቢዝነስም ለማንኛውም አይነት የሶሻል ሚዲያ ኮንቴንት በሰራችሁ ቁጥር ላይፋችሁን ዶክመንት እያረጋችሁት ነው። ስለዚህ ያን ነገር ደግሞ ማረጋችሁ የሚጠቅማችሁ ምንድነው? ዛሬ ካላችሁበት ጀምራችሁ ነገ የሆነ ደረጃ እስክትደርሱ ድረስ ላይፋችሁ እንደ ዶክመንተሪ ቪዲዮ ኦንላይን ላይ ተቀምጧል ማለት ነው። ያ ነገር እንግዲህ ቤተሰብ ያላችሁ ሰዎች ከሆናችሁ ነገ ልጆቻችሁ ሲያድጉ ሊሆን ይችላል፣ ወይም ደግሞ ገና ቢዝነስ እየጀመራችሁም ከሆነ ነገ ስኬታማ ስትሆኑ እነዛን ቪዲዮዎች ተመልሳችሁ ስታዩቸው በጣም ትልቅ የሆነ ሳቲስፋክሽን እና እንዲሁም ደግሞ እንደ ዶክመንት ለዓለም ሕዝብ የሚቀመጥ ፋይል ነው እያስቀመጣችሁ ያለሁት። ስለዚህ ይሄን ነገር ማድረጋችሁ ላይፋችሁን ዶክመንት እንድታደርጉ የተለያዩ ሰዎች ኢንስፓየር እንዲሆኑ ያግዛችኋል ማለት ነው። በአጠቃላይ ሶሻል ሚዲያን እንድንጀምር የሚያደርጉን መሰረታዊ የሆኑ ምክንያቶች እነዚህን ይመስሉ ነበረ። አት ዘ ሴም ታይም ደግሞ እንዳንሰግጥ የሚያደርጉንስ ዋና ዋና ምክንያቶች ምንድናቸው የሚሉትን ባጭሩ ከቨር እናርግ። በዋነኝነት ደረጃ የምናገኘው ስኪል ሊሚቴሽን ነው። አብዛኞቻችን ሶሻል ሚዲያ ላይ ብናውቀውም ነገር ግን አጠቃቀሙን ባለማወቅ ሊሆን ይችላል። ይሄን ነገር በጣም በሲሪየስ እንዳንይዘው ካረጉ ምክንያቶች መካከል የመጀመሪያው ነው። ሶሻል ሚዲያ ላይ እንዴት ነው ቪዲዮ ክሬት የምናደርገው? እንዴት ነው ሶሻል ሚዲያ የሚሰራው? እንዴት ነው ኮንቴንታችን አሪፍ ቪዲዮ የሚሆነው? እንዴት ነው ድርጅቴን ማስተዋወቅ የምችለው? እንዴት ነው የተለያዩ ስኪሎችን ማዳበር የምንችለው? የሚሉትን እዚህን የጠቀስኩላችሁን ነገሮች ባለማወቅ ወይም ደግሞ ሶሻል ሚዲያ ላይ እንዴት መስራት እንዳለብን ባለማወቅ አብዛኞቻችን ሊሚት ተደርገን ሊሆን ይችላል። ይህ የመጀመሪያው ምክንያት ይሆናል። እዚህ ላይም ተያይዞ ለዚህ መፍትሄ የሚሆነው ፕሮክሬተር ሚዲያን ሰብስክራይብ እያረጋችሁ እንዴት መስራት እንዳለባችሁና እዚሁ ጋር ተያይዞ ሶሻል ሚዲያና ኤአይን በመጠቀም ቢዝነሳችሁን እንዲሁም ደግሞ ፐርሰናል ብራንዳችሁን እንዴት አድርጋችሁ ሶሻል ሚዲያን በመጠቀም ማሳደግ ትችላላችሁ ስለሚለው በሰፊው ስለምንሰራ ይህን ቻናል ስቲል ሰብስክራይብ ካላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ይሁኑ። በሁለተኛ ደረጃ የምናገኘው ደግሞ ማቴሪያል ሊሚቴሽን ነው። እዚህ ጋር ተያይዞ አብዛኞቻችን ማቴሪያል በማጣት ሶሻል ሚዲያን ሲሪየስሊ እንዳንይዘው ካረጉ ምክንያቶች መካከል በሁለተኛ ደረጃነት ይቀመጣል። ይህ ማለት ግን አብዛኞቻችን ደና አይፎን ስልክ እስክንገዛ ወይም ካሜራ እስክንገዛ ወይም ደግሞ የምናስበው አይነት የፕሮዳክሽን እቃዎች እስኪኖሩን ድረስ እየጠበቅን ከሆነ እዚህ ጋር ሁላችንም ተሳስተናል። እኔም ላለፉት አመታት ሲፈትነኝ ከነበሩት መካከል አንዱ ይሄ ሲሆን አሪፍ ካሜራ እስኪኖራችሁ በመጠበቅ ወይም ደግሞ አሪፍ ነገር እስኪኖራችሁ የምትጠብቁ ከሆነ ይህ ነገር እመኑኝ እናንተን ወደ ኋላ የሚያስቀራችሁ ትልቅ የሆነ ሊሚቴሽን ነው። እዚህ ጋር ተያይዞ ልነግራችሁ የምችለው ነገር ባለው ነገር ያልጀመረ መቼም አይጀምርም የሚባለው አባባል ኢስ ሪል ነው፣ እውነት ነው። እና ይሄን ነገር በጣም ልብ ማለት አለባችሁ። ያላችሁ ስልክ ከሆነ ስልካችሁን በመጠቀም ኢቭን ስልክ ከሌላችሁ መበደር የምትችሉም ከሆነ እየተበደራችሁም ቢሆን ይሄን ነገር ክሬት ማድረግና ፕሮዲዩስ የማድረግ አቅም ይኖራችኋል ማለት ነው። እዚህ ጋር ተያይዞ አንድ ሶሻል ሚዲያ ኮንቴንት ክሬት ለማድረግ በጣም ብዙ ማቴሪያሎች እንደሚያስፈልጉ ግልጽ ነው። እነዚህን ነገሮች ግን ባለን ነገር የመጀመር ጥበብን ካላወቅን ድረስ ለራሳችን የምንሰጠውን ምክንያት በማቆም ጀስት ፎከስ አድርገን ኮንቴንቱ ክሬት ማድረግ ላይ ምንሰግጥ ከሆነ እመኑኝ የማይሳካበት ምክንያት የለም። በሶስተኛ ደረጃ ላይ ደግሞ የምናገኘው ደግሞ ፍርሃት ነው። አብዛኞቻችን ካሜራ በመፍራት ሊሆን ይችላል ራሳችንን ሶሻል ሚዲያ ላይ ኤክስፕረስ ማድረግ የሚያስፈራን ብዙ ሰዎች አለን። ይህ ነገር ደግሞ የመጣው ኦፍ ኮርስ በጣም ብዙ አይነት ምክንያቶች ሊኖሩ ይችላሉ። ግን ሶሻል ሚዲያ ላይ እንዳትሰግጡ ወይም ደግሞ እንዳትሰሩ ከሚያደርጋችሁ ዋነኛ ምክንያት መካከል ፍርሃት ነው። ፍርሃት ሰፋ ያለ ራሱን የቻለ ኮንሰፕት አለው። ነገር ግን ሶሻል ሚዲያ ላይ ራሳችሁ እንዳታስተዋውቁ እና ራሳችሁን እንዳትሸጡ ከሚያደርጋችሁ ትልቅና ዋነኛ ምክንያቶች መካከል ፍርሃት በዋነኝነት የሚጠቀስ ነው። ፍርሃትን ቢት ለማድረግ ወይም ደግሞ ፍርሃትን ለማሸነፍ ከሚረዱ ነገሮች መካከል የመጀመሪያው ምንድነው? ለሶሻል ሚዲያ ባይሆንም ለራሳችሁ ብቻ ዶክመንት በማድረግ ልክ እንደ ሶሻል ሚዲያ አትፖስቱትም፣ ግን ለራሳችሁ ብቻ ቪዲዮ በማዘጋጀት ራሳችሁን ኤክስፕረስ ማድረግ ለምን እንደምትፈሩ ለምን እንደዚህ አይነት ነገር እንደሚያስፈራችሁ ምን እንደሚያስፈራችሁ ጀስት ስልካችሁን በማስቀመጥ ብቻ ለእናንተ የሚቀመጥ ዶክመንትድ የሆነ ቪዲዮ በመስራት ነው የምትጀምሩት። ሶ እንደዛ እያደረጋችሁ በሄዳችሁት ቁጥር ያን ቪዲዮ ደግሞ ስታዩት ሜቢ ደግሞ እናንተን ሰፖርት ሊያደርጉ የሚችሉ ወይም ደግሞ ለቅርብ ለምትሉ ሰዎች ብቻ እያሳያችሁ ፖዚቲቭ የሆነ አውትፑት በተሰጣችሁ ቁጥር ማይንዳችሁ በሂደት ራሱ አክሰፕት እያደረገው ይሄን ነገር አረብ ሰራበት ይሻላል የሚለውን ነገር ክሬት ያደርጋል ማለት ነው። ሶሻል ሚዲያ ላይ ለመስራት ስትፈልጉ ቀጥታ ኮንቴንት ሪከርድ አድርጋችሁ በቃ ምናምን ብላችሁ ከምትጀምሩ እንደዚህ አይነት ፍርሃት ያለባችሁ ሰዎች አሁን የነገርኳቸውን ቲፕስ ብትጠቀሙ በጣም ያግዛችኋል ብዬ ተስፋ አደርጋለሁ። በአራተኛ ደረጃ የምናገኘው ደግሞ ፐርፌክሽኒዝም ነው። እንግዲህ እቺ ኮንሰፕት ላይ ስንመጣ እኔንም ላለፉ አመታት በጣም
ከሚፈትኑ ፈተናዎች መካከል አንዱ ፐርፌክሽኒዝም ነው። ፐርፌክሽኒዝም ማለት ምንም አይነት ቪዲዮ ብሰሩት በቂ ሆኖ አለመገኘት፣ የተሻለ ላይቲንግ ቢኖረው፣ የተሻለ አንግል ቢቀረጽ፣ የተሻለ ኮንቴንት ቢሆን፣ ደና አርጌ ባወራ፣ በደንብ ኤክስፕረስ ባረገው፣ እዚህ ነገር ላይ አልተዘጋጀውም እያላችሁ በጣም ኦቨር ፐርፌክት ለመሆን የምትጥሩ ከሆነ በጣም ትልቅ የሆነ አደጋ ላይ የሚጥላችሁና እንዳትሰግጡ ከሚያደርጓችሁ ምክንያቶች መካከል በዋነኝነት የሚጠቀስ ምክንያት ነው። እዚህ ነገር ላይ ይሄን ነገር ለማሸነፍ ብቸኛ የሆነው አማራጭ ምንድነው? ጀስት ቪዲዮውን ሰርታችሁ መልቀቅ ነው። እንደምታውቁት ፐርፌክሽኒዝም ስሩ ፕሮሰስ ነገሮችን እያሻሻላችሁ ትሄዳላችሁ እንጂ ምንም ነገር ፐርፌክት ሊሆን አይችልም። ነገር ግን ስሩ ፕሮሰስ አሪፍ ነገር ለመስራት እናንተ በየጊዜው እያዳበራችሁ የሚመጣ ነገር መሆኑን መገንዘብ አለባችሁ ማለት ነው። ይሄ ነገር በጣም አብዛኞቻችንን የሚጎዳ አብዛኞቻችን ደግሞ እንዳንሰራ ያረገን ትልቁ መሰናክል ነው። በአምስተኛ ደረጃ የምናገኘው ባጭሩ ቶሎ እንዲሳካልን ወይም ደግሞ ቶሎ ሞኔታይዜሽን እንዲሆን ወይም ደግሞ ቶሎ ስኬት እንድትመጣልን መጠበቅ ነው። ይህ አብዛኛውን ጊዜ ሶሻል ሚዲያ ላይ ስንመጣ በሁለት በሶስት ቪዲዮ ቫይራል ለመውጣት መፈለግ ሊሆን ይችላል፣ ቶሎ ስራ ማግኘት ሊሆን ይችላል። እንዲሁም ነገሮች ቶሎ ፈጥነው የምንፈልገውን ነገር ለማግኘት ከመቸኮል አንጻር በጊዜ ጊቭ አፕ እንድናደርግ እድል ይሰጠናል። እንግዲህ ይሄን ቻናል እኔ ለአራተኛ ጊዜ ክሬት እንደማረጌ እና ላለፉት አመታትም የተለያዩ ቻናሎችን ራን አድርጎ ፌል እንዳረገ ሰው ከዚህ ትልቅ ነገር የተማርኩት ነገር ምንድነው? አንድ ዩቲዩብ ቻናል ከከፈታችሁ በኋላ ያ ዩቲዩብ ቻናል ሞኔታይዜሽን እንዲሆን ወይም ደግሞ ሶሻል ሚዲያችሁ አሪፍ ፎሎወር እንዲኖረው ኮንቲኒየስሊ መስራት እንዳለባችሁ ግልጽ ነው። ይህ ነገር ደግሞ እንደምታውቁት ሶሻል ሚዲያ ማራቶን ነው፣ ላይክ ሎንግ ተርም የሆነ ፕላን ነው። ስለዚህ በጊዜ የሆነ ነገር ካላያችሁበት ቶሎ ድሌት የምታረጉት ከሆነ ቶሎ ተስፋ የምትቆርጡት ከሆነ ወይ ይሄ ነገር አይሆነኝ የምትሉ ከሆነ በጣም ዋጋ ያስከፍላችኋል። እኔም ላለፉት አመታት በጣም ስቸገርበት የነበረው ነገር ቢሆን ይሄ ነገር ነው። እንደምታውቁት ቪዲዮውን በጣም ተጠባችሁ ሰርታችሁ ሊሆን ይችላል፣ እንዲሁም ኤክስፔክት አርጋችሁ ሊሆን ይችላል። ነገር ግን 10 ሰውም አዩ 5 ሰው ያ ነገር መቀመጡ በጣም ይጠቅማል። ይሄ ነገር ጋር ተያይዞ እንደምንም ብላችሁ ኮንቲኒየስሊ እየሰራችሁ በሄዳችሁ ቁጥር መቶኛ ቪዲዮአችሁን ስሰሩ የተሻለ ቪዲዮ፣ የተሻለ ኦዲየንስ፣ የተሻለ ነገር እንደሚመጣ ማሰብ አለባችሁ። ለዚህ ምሳሌ ደግሞ የሚሆነው ሚስተር ቢስትን ብናየው እሱ ምን የሚል ሐሳብ አለው? 100 ቪዲዮ ሰርተህ ቪዲዮዬ አልታየም ወይም ደግሞ ብዙ ሰብስክራይብ የለኝም ብለህ ብታወራ ያምርባችኋል። ግን 100 ቪዲዮ ሳሰሩ ግን ስለ ዩቲዩብ እንደዚህ ሆንኩኝ ማለት የለባችሁም ይላል። እዚህ ጋር ተያይዞ ግን አንድ በጣም የሚያስደንቅ ዩቲዩበር ደግሞ ላስተዋውቃችሁ። ይህ ዩቲዩበር አሁን ላይ ከ19 ሚሊዮን በላይ ሰብስክራይበር ሲኖረው ቪዲዮውን ግን ሲጀምር 100 ቪዲዮ ሰርቶ 74 ብቻ ሰብስክራይበር ነበረው። 100 ቪዲዮ ብቻ ነው የሰራው። ይሄ ሰውዬ ግን በጣም ፓሽኔትድ ስለነበረ ይሄ ነገር እንደሚሳካለት ስላወቀ ስሩ ታይም አሁን ላይ ነምበር 1 ቴክ ከሚባሉት መካከል በዋነኝነት የሚጠቀስ ዩቲዩበር ነው። ስለዚህ እዚህ ነገር ላይ የምላችሁ ዛሬ የምታዩት ቪዲዮ እያንዳንዱ ኮንቴንት የምሰሩት ትንሽም ቪው ቢኖረው ነገ ምን አይነት ታምር እንደሚፈጠር አናቅም። አንድ ቪዲዮ ቫይራል ወጣችልን ማለት ህይወታችን ቼንጅ ሆነ ማለት ነው። እዚህ ጋር ተያይዞ አሁን ላይ እንደምታውቁት የጊዜው ሎተሪ ሶሻል ሚዲያ ነው። ሶሻል ሚዲያ ላይ በየጊዜው አፕሎድ የምታረጉ ከሆነ ሎተሪ እንደመቁረጥ ነው። አንዷ ቪዲዮ ቫይራል ወጣች ማለት ወይም ደግሞ አንዷ ቪዲዮ ዲስከቨር ሆነች ማለት ብዙ የስራ እድሎችን ብዙ የሆኑ ኦዲየንሶችን የምታገኙበትን ሚስጥር እንደማግኘት ነው። ስለዚህ እዚህ ነገር ላይ በጣም አጥብቃችሁ ይሄ ነገር እንዳይፈትናችሁ ራሳችሁን ማዘጋጀት አለባችሁ ማለት ነው። የዛሬ ቪዲዮ ይሄንን ይመስል ነበረ። ሆፕ እንደወደዳችሁ ተስፋ አረጋለሁ። እንደዚህ አይነትና ተጨማሪ ቢዝነስ እና ኤዱኬሽናል ኮንቴንቶችን በሰፊው እየሰራውላችሁ እመለቅበት ቻናል ነው። ስቲል ሰብስክራይብ ካላረጋችሁ ሰብስክራይብ እያረጋችሁ እስከ ቪዲዮ መጨረሻ ደግሞ አብራችሁን ከቆያችሁ ኮሜንት ሴክሽን ላይ እናንተም ለምን መጀመር እንዳለባችሁ የሚነግር ምክንያትና ስቲል ምንድን እንደያዛችሁ ወይም ደግሞ ያልጠቀስኳቸው ሜን የምትሏቸው ሐሳቦች ካሉ ኮሜንት ሴክሽን ላይ ያስቀምጡልኝ። እነዚህን ቪዲዮዎች ካላያችኋቸው ጋብዣችኋለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ።